አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ የምታዩ በሙሉ ሼር፣ ሪፖስት፣ ዲዮት አድርጉት። እንግዲህ ለኔ ያሰባችሁ፣ ለኔ የተጨነቃችሁ፣ ለኔ ያለቀሳችሁ፣ ለኔ የጸለያችሁ፣ ለኔ ዱዓ አድርጋችሁ በሙሉ ከልብ አመሰግናለሁ። እንግዲህ ሁላችሁም እንደምታውቁት የኢሚሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ አገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው የነበረ። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ ኔጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ ሀገር ነበር የሚያሳፍሩኝ። ስፖንሰሬ ሼህ ሰይድ ወይም ሰይድ ሁሴን ከልብ አመሰግናለሁ። ይሄን ቪዲዮ የምታዩ ሁሉ እንድታመሰግኑልኝ በክብር ጠይቃለሁ። እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ስራ እንዳመቻች ያደረገኝ እሱ ነው። ሁላችሁም እኔ እዛ እንዳለሁኝ የመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታታቸው ላለሁኝ። በመቀጠል እህቴ ሙኒት፣ እውነት ለመናገር ሙኒት እህት አለኝ በቃ እህቴ ያልሞተችም እንድል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጭው አለቻት። የዛን ጊዜ እኔ ሰውነቴ ውርር ነው ያደረገኝ። ለምን ትውውቅ የለን ኮንታት የለን እንደው አንድ ቀን እንኳን በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው መሄድበትን ቦታ ሲያምቻቹልኝ ነበር በሐሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሐሳቡም በገንዘቡም እነ ሚካማራው እነ መኩፋኖ ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞቼ ከጎኔ ቁመው ለኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ አይዞ ብለው የእህትነት ስሜት እንዲሰማኝ አድርገው እውነት አንድ ቀን ያገኘኋቸው የመሰለኝ አንድ ቀን ሳይሆን በቃ አብሬያቸው ኖርኩ ነው የመሰለኝ በዛ ታይም ላይ እና ኤርፖርት ድረስ መጥተው ሲሸኙኝ የተሰማኝ ስሜት በጣም ከባድ ነው። ከዛ ደግሞ መጥቼ የሄድኩበት ሀገር አቀባበል ያደረጉልኝ ወንድሞቼ እና አባት ሀገር አማራ አበባ ጉንጉን ይዘው ተቀብለውኛል። ያ ደግሞ በጣም ከበድ ያለ ነው። ሁሉንም አመሰግናለሁኝ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው ሂደ በምትኖርበት ቦታ ላይ አጥናና የራስህን ቢዝነስ የምትሰራበት ገንዘብ እሰጥሃለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታያን ካምቻቸው በኋላ በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደም ተዛቀደም አይታችኋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋህበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በእኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ ጨማምሮ ከክፉ ነገር ይጠብቃችሁ። እንግዲህ አንድ ክፉ አይመጣም ከኋላው ኸይር የያዘ ቢሆን እንጂ የሚለው ቃላት የኔን ችግር ይገልጣል። ሁለተኛ አንዳንድ ቪዲዮዎች አይቻለሁ። እዛ ሄዶ የፖለቲካ ጥገኝነት ሊጠይቅ ምናምን። እኔ ፖለቲከኛ አይደለሁም። የትኛውም ሀገር ሄጄ የፖለቲከኛ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ የምኮራ አማራ ነኝ። ስለዚህ እኔ ሰርቼ የምኖር ነኝ። ስለዚህ የትኛውም ሀገር ሄጄ
የፖለቲካ ጥገኝነት የምጠይቅ አይደለሁም። ፓስፖርቴ ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። እኔ ፖለቲከኛም አይደለሁ። ከየትኛው ፖለቲካ አካል ጋር ግንኙነት የለኝም። እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቄያለሁኝ። እንግዲህ ፍትህ ስጠይቅ 60 ሺህ ሰው 50 ሺህ ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጪ እኔ የትኛውን ሀገር ሄጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ከፈለግኩ ነገ ኢትዮጵያ ሄዳለሁ። ምንም አይነት ወንጀለኛ አይደለሁም። ምንም አይነት ከመንግስት ጋር ንክኪነት ያለው ነገር አላራመድኩም። ስለዚህ ከአንዳንድ ሰዎች ሲቀደዱ ስላየው ነው እዛ ሄዶ የፖለቲካ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። ፓስፖርቴም ኢትዮጵያዊ ነው። ስለዚህ ከፈለግኩኝ ነገ ኢትዮጵያ እገባለሁ ከፈለግኩኝ። ምክንያቱም ምንም አይነት እኔ ወንጀለኛ አይደለሁም ወይም ደግሞ ፖለቲከኛም አይደለሁም። ስለዚህ እኔ አሁን አልሐምዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁኝ። እዛ ከርኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁኝ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም ተጎኔ እንድትሆኑ በክብር ጠይቃለሁ። ሰላም አለይኩም። እንደ አንድ ወንድም ሰሞኑን ሲያደርግ የነበረው ነገር የሀናን ጉዳይ ይዞ ነው ከፊት ተሰልፎ ብዙ ነገር ሲታገል የነበረው። እዚህ ጉዳይ ላይ በዘር፣ በሃይማኖት፣ በፖለቲካ ማንግባባ ሰዎች እና ማይሆን ነገር እንኳን የምናስብ ሰዎች በአንድነት ሆነን ብዙ ነገር ስንሰራ ነበር። ተግባባን አይደለ? አሁን ላይ ሪዝኑ ባልታወቀ ነገር በ5 ቀን ውስጥ ወጥተህ አገሪቷን መልቀቅ አለብህ ሲባል ምንድነው ጉዳዩ የሚያስብል ጥያቄ ይመጣል። ይህንን ነገር ልጁ ግራ ገብቶት ምን እንደሆነም አላውቅም። ተስፍሽ በቃ ማለት በቃ ተጠራ፣ እንደዚህ 5 ቀን ውስጥ መውጣት አለብህ ተባለ። ከፊሌን ወይም ማሰሪውን በቃ ዶክመንቱ ምናምን ተያዘ። ይሄው ከ3 ቀን በኋላ እንደወጣ ነው የተደረገው። ወዴት እንደሚሄድ ራሱ ግራ ገብቶኛል ወንድሜ ያለኝ። አሁን አንድ ነገር ማድረግ ይኖርብናል ብዬ አስባለሁ። ምናልባት የሀናን ጉዳይ አንስተን እዛ ዱባይ ላይ ያሉ የዱባይ ኤምባሲ ውስጥ የሚሰሩም ጭምር ሲተባበሩን በጣም ብዙ ነገር ሲሰሩን አብረን ስንሰራ ነበር አይደል? የሳውዲ ጉዳይ ነው ብለው ዝም አላሉ። አሁን እንድትተባበሩን የምንፈልጋችሁ ሰዎች አላችሁ። እንድትተባበሩ የምንፈልገው አንደኛ የዱባይ ኤምባሲ ያላችሁ ሁላችሁም፣ ይህንን ቪዲዮ የምታዩ የምትሰሙ ሁላችሁም። ሁለተኛ እዛ አካባቢ ላይ ጠበቃ የሆናችሁ ኦር ደግሞ ተሰሚነት ያላችሁ እነ ታሜ እነ ሙኒት ኤምባሲው ሙሉ ለሙሉ እንደዚሁም በጥብቅና ስራ ላይ የምትሰሩ ሰዎች ጉዳዩ ምን እንደሆነ ቼክ እንድታደርጉልን እንፈልጋለን። ምንድን ነው ጉዳዩ? ይሄ ልጅ በ5 ቀን እንዲወጣ የተደረገበት ምክንያት ምንድን ነው? ጉዳዩ ብናውቀው ምን አጥፍቶ ነው? አገሪቷ ላይ የተላለፈው ነገር ምንድን ነው የሚለውን ነገር ማወቅ እንፈልጋለን። እሱም የተሰጠው ነገር የለም፣ ለቀህ እንድትወጣን የተባለው ሰው። ጉዳዩ ምንድን ነው? ለምንድን ነው ይሄ ነገር የተፈጠረው? ስለዚህ አሁን በምናውቀው መልኩ እየጠየቅን ትብብር እየጠየቅን ያለ ነው። ማለት ወንድማችን ምን አድርጎ ነው በዚች 15 ቀን ውስጥ ኖርማል ስራውን የሚሰራ ልጅ እንደነበረ ይታወቃል። በዚች 15 ቀን ውስጥ የሀናን ጉዳይ ይዞ ነው ሲንቀሳቀስ የነበረው። ከዛ ውጪ በምንም መልኩ ለወንጀል የሚያበቃ ወይም ደግሞ ወደ ክፉ መስመር ሊያደርሰው የሚችል እኔ አንድም ነገር አላየሁበትም። ለእውነት ስለምቆም ማለት ነው፣ ከእውነት ጋር ስለምቆም ማለት ነው። ምንም የከፋ ነገር ሲያደርግ ወይም ኢቭን መስመሩን እንኳን ሌሎቹ ለሌላ ፖለቲካ አድርገው ሲጠቀሙበት ሰያ እዚህ ጉዳይ ውስጥ ገብቶ ምንም ያደረገው ነገር የለም።